ከጠዋት ላይ እንግዲህ ጥቃት እንደተከፈተ ነግሬያችሁ ነበረ። ጠዋት ነበር ጥቃቱ 11 ሰዓት ተኩል ነበረ የጀመረው። ከዛ እንግዲህ እስካሁን ባለው ሁኔታ መረጃ መሰረትም በከባድ የሆነ የተኩስ ልውውጥ አሁንም እንዳለ ጭምር ነው የተነገረው። አርሚ 70 ነው ይህንን ተኩስ የከፈተው በበረከትና እንደዚሁም በሸረሪና በሚባሉ ቦታዎች ላይ በሁመራ ስር በምትተዳደረው በረከት አካባቢ ከባድ የሆነ የተኩስ ልውውጥ ነበር። እስከ ሁመራ ድረስ የተኩስ ልውውጡ እንደሚሰማም ጭምር ታውቋል። ከሱዳን የመጡና እንደዚሁም ደግሞ አርሚ 70 የሚባሉት ናቸው በከፍተኛ ሁኔታ ጥቃት የሰነዘሩት ተብሏል። በበርካታ አቅጣጫ ነበረ ተኩስ የተከፈተው። ነገር ግን በድሮን እንደዚሁም በመድፍ ከባባድ የመድፍ ተኩሶች እንዳሉም ጭምር ተገልጿል። ከዚህ ጋር በተገናኘ ግን የትግራይ ክልል እንደዚሁ መግለጫ አውጥቷል። ተኩስ ተከፍቶብናል ሲሉ እንግዲህ እንደዚሁ ሀሳባቸውን ገልጿል። መግለጫ አውጥቷል የተባለው መግለጫውን ማንበብ ትችላላችሁ። እዛ አካባቢ ያለው ሁኔታ ይህን ይመስል ነበር። የተኩስ ልውውጡ እስከ ሁመራ እንደሚሰማም ጭምር ታውቋል። በቦታው ላይ ከባድ ውጥረትም መንገሱ ጭምር ነው የታወቀው። ከዚህ ጋር በተገናኘ ግን ሰፋ ያለ መረጃ የሚወጣ ካለ ሌላ አፕዴቶች ይዤላችሁ መመለስ ነው የሚሆነው። አሁን ያለው ሁኔታ እዛ አካባቢ ይህንን ነው የሚመስለው። በምን ያክል ጉዳት ደረሰ፣ ምን ያክል ሰው ህይወት አለፈ የሚለው እስካሁን ገና ነው። ነገር ግን ከባባድ የተኩስ ልውውጥ እንዳለና እንደዚሁም ከባባድ የመድፍ ተኩሶችም እንዳሉ ጭምር ነው የተነገረው። ከጠዋቱ የቀጠለ እንግዲህ ጠዋት መረጃ ካፍያችሁ ነበረ። ከዛ አፕዴት ላድርጋችሁ ብዬ ነው። የጥቃቱ መነሻ በዋናነት ተብሎ የተነገረው በአካባቢው በኃይል ለመቆጣጠር ያቀዱ እንደሆነ ነው የታወቀው። አርሚ 70ና እንደዚሁም ደግሞ ከሱዳን የመጡ ታጣቂዎች ናቸው ነው የተባለው በቦታው ላይ ጥቃት ለማድረግ የሰነዘሩት። እንደ እንግዲህ አርሚ 70 መረጃ ከሆነ እንደወጣው መረጃ ከሆነ ሁመራን ሙሉ ለሙሉ ለመቆጣጠር ያለመ ጥቃት ነበረ ያደረጉት ነው የተባለው። በበርካታ አቅጣጫ ነበረ እንግዲህ ጥቃት ተከፍቶ የነበረውን የተባለው። እንግዲህ ሜዳ ላይ ውጊያ ሁኔታ በበረከት ከተማ በሸሬና አቅጣጫ ጥቃቱ የጀመሩት ከሱዳን ሰርጎ የገቡ ታጣቂዎች እንደሆኑ ታውቋል። ነገር ግን አሁን ላይ ወደ ኋላ መመለሳቸውም ከባድ የሆነ የተኩስ ልውውጥ እንዳለ